ሃፒ ኒው ይር እንኳን ለፈረንጆች አዲስ ዓመት በሰላም አደረሳችሁ። እንግዲህ አዲስ ዓመት ሲመጣ አዲስ ነገር ማየት እንፈልጋለን። አዲስ ነገር ደግሞ ለማግኘት አዲስ ነገር መጀመር ያስፈልጋል። ሶ እኔ 2026 ላይ ለጤና የማይጠቅሙኝ የማቆማቸው ነገሮች እና ጤናዬን ማለትም ሆርሞኔ ባላንስ ሆኖ እንዲቀጥል ፀጉሬም ቆዳዬም ያማረ እንዲሆን በአጠቃላይ ሙሉ ጤንነቴን ለመጠበቅ የምጀምራቸውን ወይንም ከዚህ በፊት ጀምሬያቸው የምቀጥላቸውን ጥሩ ልማዶች አካፍላችኋለሁ። ስለዚህ በዚህ ቪዲዮ መጨረሻ ላይ ለጤና የሚጎዱ ማስወገድ ያሉብን ነገሮች እና ለጤና የሚጠቅሙ ማድረግ ያለብንን ነገሮች አካፍላችኋለሁ። እስከ መጨረሻ ተከታተሉኝ። በአንደኝነት የማቆመው ነገር ደርቲ ዶዝን ተብለው የሚጠሩ የአትክልትና የፍራፍሬ ዝርዝሮች አሉ። ወደ ዝርዝሩ ከመግባቴ በፊት ግን ደርቲ ዶዝን ምንድን ነው? ደርቲ ዶዝን ኢደብሊውጂ የሚባል ኦርጋናይዜሽን በየአመቱ አትክልቶችና ፍሩቶች ላይ ምን ያህል የተባይ ማጥፊያ ኬሚካል ኢቭን ከታጠበ በኋላ ማለት ነው ምን ያህል ኬሚካል ውስጣቸው ይቀራል የሚለውን ነገር ቼክ ያደርጋል። እነዚህ የተባይ ማጥፊያ ኬሚካሎች በብዛት ኮንሱም ስናደርጋቸው የሆርሞን ዲስራፕተር ይባላሉ። የሆርሞን ማዛባት እና ነርቨስ ሲስተማችን ላይ ችግር የሚያመጡ ናቸው። ስለዚህ በዚህ አመት የማደርጋቸው ነገሮች እነዚህን ደርቲ ዶዝን ለማስወገድ ኦርጋኒክ አማራጮችን መጠቀም ነው። ሁለተኛ ፍራግራንስ ነው። ምክንያቱ ደግሞ ፍራግራንስ ተብሎ አንድ ቃል ይጻፍ እንጂ በውስጡ በጣም ብዙ ኬሚካል የያዘ ነው እና እነዚህ ኬሚካሎች ደግሞ ሆርሞን በማዛባት ይታወቃሉ። አንዳንድ ሰዎች ላይ አለርጂ እንደ ሄዴክ የመሳሰሉትን ነገሮች ያመጣሉ። እነዚህ ደግሞ ፍራግራንስ የምንለው ኬሚካል በጣም ብዙ ፕሮዳክቶች ላይ ያለ፣ ሎሽኖች ላይ፣ ላውንደሪ ዲተርጀንቶች ላይ ያለ፣ ይሄ ሴንትድ ወይም ደግሞ ሽታ ያላቸው ሻማዎች፣ ኤር ፍሬሽነሮች በጣም በየቀኑ የምንጠቀምባቸው ብዙ ፕሮዳክቶች ላይ ያለ ነገር ነው። ይሄን ነገር ማቆም ከፍርሃት ሳይሆን ትንንሽ ነገሮች ናቸው አዳፕ የሚያደርጉት ሰውነታችን ውስጥ ኬሚካሉ ቢልድ የሚያደርገው። ስለዚህ 2026 ላይ ሻማ ከሆነ ቢ ዋክስ የሚል ወይም 100% ኮኮናት ዋክስ የሚል ወይም ሶይ ዋክስ የሚል አለ እንደ ምርጫ። ላውንደሪ ዲተርጀንት ቢሆንም ሎሽንም ቢሆን ደግሞ አንሴንትድ ወይንም ደግሞ ፍራግራንስ ፍሪ የሚል ምርጫ መጠቀም ነው። ሶስተኛ ከአዩርቬዳ የተማርኩት በጣም ጠቃሚ ሀቢት ከመተኛቴ ከ3 ሰዓት በፊት ምግብ መብላት ማቆም ነው። ምክንያቱም ሰውነታችን ቲሹዎች ሪፔር የሚያደርጉት ሴሎቻችን ሪፔር የሚያደርጉት ስንተኛ ነው እና ልንተኛ ስንል በልተን ስንተኛ ሰውነታችን ሪፔር ማድረጉን ይተውና ምግባችንን ዳይጀስት ለማድረግ ቢዚ ይሆናል ማለት ነው። ይህ ደግሞ ለጤንነታችን ጥሩ አይደለም። ጥሩ እንቅልፍ አናገኝም። ሁለተኛ ያው ዳይጀስቲቭ ሲስተማችን አፌክት ስለሚደረግ ዳይጀስቲቭ ሲስተም ደግሞ 70% ኢሚዩኒቲ ያለ እዚህ ስለሆነ የቆዳችንን ብዙ ነገራችንን አፌክት ያደርጋል። አራተኛ የእንቅልፍ ሰዓትን መጠበቅ። እንቅልፍ is the best hormone balancing tool. It's the best anti-inflammatory tool እና ያንን ደግሞ ከራሴ ከኤክስፒሪየንስ ነው የተማርኩትኝ። ጥሩ እንቅልፍ ሳገኝ ስትረስ የለም፣ ሁሉ ነገር ሙዴም ሁሉ ነገር የተስተካከለ ነው። ስለዚህ 2026 ላይ በጣም መስራት የምፈልገው በጊዜ ከ10 ፒኤም እስከ 11 ፒኤም ባለው ሰዓት መተኛት፣ ጠዋት ሰንሴት ሲሆን ፀሐይ ስትወጣ ከፀሐይ እኩል አብሮ ነቅቶ አጭር ወክ ማድረግ ለጤና በጣም ጥሩ ሆኖ ያገኘሁት ነገር ስለሆነ 2026 ላይ ቀጥልበታለሁ። አምስተኛ የተማርኩት ነገር ጤናን መጠበቅ የሚለውን ሀሳብ ራሱ ነው ውስብስብ አድርጎ አለማሰብ። ጤናን ለመጠበቅ ውድ ፕሮዳክቶች መግዛት አይደለም፣ ወይም ደግሞ ትሬንድ የሚያደርጉ ነገሮችን መከተል አይደለም፣ 30-40 ራውቲኖችን መከተል አይደለም። ጤናን መጠበቅ ቀላል መሆን አለበት ብዬ አስባለሁኝ። በየቀኑ ልናደርጋቸው የምንችላቸው ትንንሽ ልማዶች ትልቅ ለውጦች ስለሚያመጡ እነሱ ላይ ፎከስ ማድረግ ነው። በቤታችን ውስጥ ባለ ነገር ጤናችንን፣ ውበታችንን፣ ሁሉ ነገር መጠበቅ ይቻላል። ከዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አደርጋለሁ። እስኪ እናንተ 2026 ላይ ማቆም እፈልጋለሁ የምትሉት ወይም ደግሞ መጀመር እፈልጋለሁ የምትሉት ጥሩ የጤና ሀቢቶችን ኮሜንት ላይ ድራፕ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ባይ።